የተፈጥሮና የታሪክ ውበት የተዋሃደበት የኢትዮጵያ ገነት ወንጪ። እንኳን ወደ ዩቲዩብ ቻናላችን በሰላም መጣችሁ። ዛሬ በአዲስ አበባ ምዕራባዊ አቅጣጫ በአምቦ እንዲሁም በወሊሶ ከተሞች መካከል በሚገኘው አስደናቂው የወንጪ ክሬተር ሐይቅ ጉብኝት እናደርጋለን። ይህ ቦታ ከተፈጥሮ ውበት ባሻገር በጥልቀት የሚታይ የረጅም ዘመን ታሪክ ያለው ስፍራ ነው። ወንጪ የተፈጠረው ከረጅም ዘመን በፊት በነበረ እሳተ ገሞራ አማካኝነት ነው። ከባህር ወለል በላይ 3450 ሜትር ከፍታ ላይ የሚገኘው ይህ እሳተ ገሞራ በኢትዮጵያ ካሉት ከፍተኛ ተራሮች አንዱ ነው። በሐይቁ መካከል በሚገኘው ደሴት ላይ የሚገኘው የወንጪ ቂርቆስ ገዳም ታሪክ። ገዳሙ በ13ኛው ክፍለ ዘመን በአቡነ ተክለ ሃይማኖት እንደተመሰረተ በኋላም በ15ኛው ክፍለ ዘመን በአጼ ዘርዓ ያዕቆብ እንደታደሰ ይነገራል። ከዚህም በተጨማሪ ከአጼ ፋሲለደስ ዘመነ መንግስት ጋር የተያያዘው የታሪካዊው የጎንደር ደወል ታሪክ። ወንጪ በዓለም የቱሪዝም ድርጅት በ2021 ከተመረጡት ምርጥ የቱሪዝም መንደሮች አንዱ ሆኗል። በአሁኑ ወቅት የኢትዮጵያ መንግስት ለሀገር ኢትዮጵያ ወይም ዳይም ፎር ኢትዮጵያ ፕሮጀክት አማካኝነት የተገነቡት ዘመናዊ መሰረተ ልማቶች አካባቢውን ለቱሪስት ይበልጥ ተመራጭ አድርገውታል። ወንጪን ስንጎበኝ የተለያዩ አክቲቪቲዎች ይኖሩናል። ለምሳሌ በተራራው ላይ የእግር ጉዞ፣ በፈረስ ጉዞ ወደ ሐይቁ መውረድ እንዲሁም በጀልባ ወደ ደሴቱ በመጓዝ አስደናቂውን ገዳም መጎብኘት ይቻላል። ስለ ኢትዮጵያ ታሪክና የተፈጥሮ መስህቦች የበለጠ ማወቅ ከፈለጉ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። አስተያየቶን ኮሜንት ላይ ያጋሩኝ።